የመኪናው የጭስ ማውጫ እንዲህ በካርቦን ከጠቆረና ሞተሩን የሚንቀጠቀጥ ከሆነ መካኒክ ጋር ሄደው አላስፈላጊ ወጪ ውስጥ ከመግባቱ በፊት ይህንን ይመልከቱ። ዝም ብለው ገንዘብዎን በከንቱ አይበትኑ። ይህንን የካርቦን ክምችት ተመልከቱ። ባለቤቱ ዘይት አስቀይሯል፣ የዘይት ፓምፑን አስፈትሿል፣ መስመሩንም አጽድቷል፣ ግን መፍትሄ አላገኘም። እስኪ ሞተሩ ላይ ብርጭቆ ውሃ ላስቀምጥና ላሳያችሁ። ተመልከቱ። ይሄ መንቀጥቀጥ ተራ አይደለም። እኔ 90% እርግጠኛ ነኝ ችግሩ ያለው ኦክስጅን ሴንሰር ላይ ነው። አሁን እናውጣውና እንፈትሸው። መጀመሪያ ሽቦውን እናላቅቅ፣ ከዚያም ሴንሰሩን እናውጣው። ተመልከቱት፣ በጥቀርሻ ታፍኗል። ለዚህ አዲስ መግዛት አያስፈልጋችሁም። አንድ ኩባያና ተራ የሽንት ቤት ማጽጃ ብቻ ነው የሚፈልገው። ለ5 ደቂቃ ዘፍዝፉት፣ ከዚያም በደንብ ጥርግ አድርጉት። እንደ አዲስ ሲያበራ ታዩታላችሁ። አሁን መልሰን እንግጠመውና መኪናውን እናስነሳው። አሁን ብርጭቆውን ተመልከቱ፣ ምንም ንቅንቅ የለም። ፍጹም ረግቷል። ችግሩ በ1 ሳንቲም ወጪ ሳይጠይቅ ተፈታ። እንዴት ነው? ተመቻቹ። መኪናው ሲያስቸግሮ አይጨነቁ። እኔን ፎሎ በማድረግ የቤተሰባችን አባል ይሁኑ። ለማንኛውም የመኪና ችግር በነፃ መፍትሄ እንሰጣለን። በየቀኑ ስለ መኪና አዳዲስ ነገሮችን ለመማር ፎሎ ማድረጉን እንዳይረሱ።